ሰላም አለይኩም ወራህመቱላሂ ወበረካቱ። ሱዳን በጦርነትና በበሽታ መካከል የህዝብ ከባድ ሁኔታ። እንደ ዘመናዊ ዜና መሰረት ሱዳን ላይ ብዙ ነገሮች ተፈጠሩ። ለምሳሌ ረብሻው መቼ ጀመረ ብለን ብንል ከኤፕሪል 2023 ጀምሮ ነው። የሱዳን ሰራዊት እነሱ ሽፍታዎች ለምሳሌ ማለት ነው እና ደግሞ ከሀገሩ ውስጥ ካለው መንግስት ወይንም ደግሞ ዝም ብሎ ደግሞ ወታደር እንበለው የሴት ልጅ መደፈር፣ የህፃን ልጅ መገደል፣ ጎረምሶች ወጣቶችን ማቃጠል ወይንም ደግሞ በጀማዓ ሰብስቦ ማቃጠል የመሳሰሉት ነገሮች። ሲቀጥል ደግሞ ሽፍቶቹ ደግሞ ምንድነው የሚያደርጉት? ለምሳሌ እንበልና ደግሞ ከአሜሪካ ጀኑቢያ ወይንም ደግሞ አሜሪካ አፍሪካው የሚባል ሀገር አለች፣ አሜሪካ አጠገብ ማለት ነው። እዛ አካባቢ ያሉትን ሽፍታዎችን በብር ገዝቶ ተነስቶ የሱዳን ህፃናቶችን፣ እናቶችን፣ አዋቂዎችን፣ ሴትን ልጅ ማስደፈር የመሳሰሉትን ነገር ማድረግ። እንዲሁም በዳርፎር ክልሎች ውስጥ መድኃኒት፣ ማዕከላዊ የጤና አገልግሎቶች ተሰናቁ፣ ብዙ ሆስፒታሎችም ተዘጉ። በ2025 ጀምሮ እስከ ዛሬ ድረስ ያለው ጦርነት የሱዳኑ ህዝብ እየሞተ እየተቀጸፈ እየተገደለ ነው ያለው። የሚረዳው የሚያግዘው አንድ አላህ ነውና። ለምሳሌ በረብሻው ደግሞ የመጣ ወደ ኢትዮጵያ የሄዱ፣ ወደ ግብጽ የሄዱ፣ ወደ አውሮፓ ደግሞ በባህርም ቢሆንም የሄዱ፣ በምንድነው ወደ ሊቢያ የሄዱ በመሳሰሉት አሉ። ግን እነዛ ደግሞ ወጥተዋል አገር ውስጥ ያሉት። ማንም ግን ያው ዞር ብሎ የሚያያቸው የለም። ሸበር ቅል መድሮም የተለመዱ ከባድ እና በሀገሩ ባለፉት ወራት የተመጣጠነ እንደሆነም መረጃ አለ። ከግፍ እና ጦርነት መካከል በሱዳን ባለስልጣኖች በአካባቢያቸው ውስጥ መረዳትና እገዳ እንዲደርስ በግድ መንገዶችን እና መንደሮችን አገልግሎት ተከልክሏል። በፈሸጋ በከርጡም ከተሞች የተዘጋው ጦርነት እና አቆጣጠር መዝገቦች የሰው መብቶች ችግሮች ከፍ አድርገዋል። ስለዚህ ሱዳን በዚህ ወቅት በትልቅ የሰው መብት እና የምንጭ ጉዳቶች ይታዩባታል። ይህም ጦርነት በአብዛኛው ቦታ የሚካሄደው ካርቱም፣ ኡምዱርማን፣ ዳርፎር የሚኖረውን ሰው ነው። ብዙ ሰዎች ከነገር በተነሳ ከቤታቸው ተነስተው ወደ ጎረቤት ሀገሮች ተሻገሩ። ቻድ ማለት ነው፣ ደቡብ ሱዳን፣ ግብጽ ወዘተ። ከብዙ የዓለም ድርጅቶች ጋዜጠኛ ማለት ነው መረጃ መሰረት በሚያሰማን ለምሳሌ 12 ሚሊዮን ሰዎች ከቤታቸው ተፈናቅለዋል። የጦርነቱ ውጤት ምንድን ነው እንበል። ለምሳሌ ውሃ፣ የተለወሰ ውሃ ነው ያለው። ሆስፒታል መዘጋት፣ እናት ልጇን ማጣት፣ እህት ወንድሟን ድጋፊዋን ማለት ነው ማጣት፣ እናት አባቷን፣ ሴት ልጅ አባት እናቷን ማጣት፣ እናት ደግሞ ማልቀስ ልጆቿን ስላጣች። የልጇን እንኳን ወግ ማረግ አላየችም። ሴት ልጅ ደግሞ ስትደፈር የታወቀ ነው። የሴት ልጅ መደፈር፣ ህፃን ልጅ ምንድነው የሚያጋጥመው? አባት እናቱ ከተገደሉ ምንም የቲም ሆኖ ያድጋል። መጨረሻ ላይ መንገድ ላይ እንትን ተብሎ ያድጋል። መጨረሻው ምንድነው የታወቀ ነው። ሶሪያኒ ብዙ ጊዜም እኛም ችግሩ ምንድነው? የሰው ልጅ ዝም ብሎ ባተገኘው መንገድ መሄድ ብቻ ነው። እንግዲህ እኔ አንድ ማለት የምችለው ነገር ቢኖር ምንድነው? አንደኛ ነገር ለማን ነው አውዝ ብለን ምሽጣረጅም ለገዛም
ዱዓ እንደምናደርገው ለሱዳንም ዱዓ ማድረግ ለሱዳንም ዱዓ እንደምናደርገው ለሱዳንም ዱዓ እንደምናደርገው ለጋዛም ዱዓ ማድረግ ሁሉንም ደግሞ ሁሉም የኛ ነው ያ ሙስሊም ይሄኛው ሙስሊም አሁን ብዙ ጊዜ በቃ አለ አይደለ አንድ ነገርን ከያዝን አንለቅም እኛ ሰዎች ስንባል ባገኘነው ላይ ያኔ አለ አይደለ በቃ ያዝነውን ነገር አጥብቀን ልክ እንደ ምንድነው የሚባለው እንደ ማግኔት ማለት ነው አጥብቆን መያዝ እንወዳለን ያ ማለት ምንድነው ያኛውም እየጠፋ ነው ይሄኛውም እየጠፋ ነው ባንዱ ነገር ላይ ብቻ አይደለም መስመር ያለብን ለምሳሌ እኔ ፍትህ ስጠይቅ እንበልና አላህ ያምጣውና ለምሳሌ ኢትዮጵያ ላይ የሆነ ነገር ተፈጠረ እንበል ሽስሙ ኤርትራ ላይ የሆነ ነገር ተፈጠረ እንበል በቃ ያኔ እኛ እንትንን አይደለም ፖለቲካን ብቻ አይደለም የሆነ ውስጣችን ላይ መክተት ያለብን ያኔ ያኛውስ ማን ነው ይሄኛውስ ማን ነው ያኛውን ቤተሰቤ ነው ይሄኛውን ቤተሰቤ ነው ማለት ገብቷቸዋል እና ይሄንን ለማለት ፈልጌ ነው ለሁሉም አላህ ልብ ይስጠው ሁሉንም ደግሞ አላህ ፈረጅ ያምጣለት አሚን በሉ